ሰላም ጤና ይስጥልኝ። ትንሽ ጭንቅላቴን እያመመኝ ስለሆነ ሰው መጣሁ። እና ዛሬ የአድዋ የድል ቀን ነው። እኔ ዛሬ ይህ ሁለተኛ ቪዲዮን የምቀርጸው በአድዋ የድል ቀን ነው። ስለ አድዋ ሳስብ ብዙ ነገር እየታሰበኝ፣ ስለ አድዋ ሳስብ የእኛ ዘመን ትውልድ ትዝ እያለኝ ነው። ኖርማሊ በዚህ እርጋታ ውስጥ ሆኖ ሲወራ መንገዱን አመለካከታችን ስናወራ ግራ ሊገባችሁ ይችላል። ኖርማሊ ነው። የኛ አድዋ ትውልድ የኛ አድዋ ታሪክ አይደለም። እኛ አድዋችንን የምናከብረው ከዛሬ 130 ዓመት የነበሩ አባቶቻችንን እያሰብን አይደለም። ከነሱ የምንማራቸውን ትምህርቶች እያሰብን እንጂ። አስባችሁታል ግን ስለ ዲሲፕሊን ምን ያክል ዋጋ እንደሚያመጣባችሁ በህይወታችሁ ውስጥ? እኔ ትናንት ስለሱ እያሰብኩ ነበር። አድዋን እያሰብኩ ኮንቲኒየስሊ ፎከስ አድርገን የምንሰራ ከሆነ የማይቻል ነገር ራሱ እንደምንችል ያሳየናል። የአድዋ ድልና ለዲሲፕሊን ኮንሲስታንሲ፣ ተስፋ ያለመቁረጥ ተምሳሌት ነው። እኔ ከአድዋ የምማረው እንኳን ለአድዋ የድል በዓል በሰላም አደረሳችሁ። ዳንኤል እባላለሁ። ዩቲዩበር ነኝ። ገብቷችኋል? እና ያው ቪዲዮዎችን ፖስታለሁ ማለት ነው። ላለፉት አመታት ለአንድ አመት ያህል ቪዲዮዎችን ሰራ ነበር። እንደዚህ አይነት ነገሮችን ሳደርግ ነበር። አድዋዬን ማግኘት አልቻልኩም። ለምን? ኮንሲስተንሲ ዲሲፕሊን አልነበርኩም። አሁን ቪዲዮዎችን እሰራለሁ። ኮንሲስተንሲ ለመሆን እሞክራለሁ። ብዙ ነገሮችን አያለሁ። በዚህ ጉዳይ ላይ ነበር እና ስናወራ የነበረው እንደ አንድ ተማሪ ዛሬ እንፈተን ነበር። ፈተና ነበረን። ተማሪ ነበርኩ ብዬ እነግራችኋለሁ። ፈተና ነበረን እና ፈተናችን ደግሞ የሚሆነው እንትን ነው። ምን ነበር? የሆነ ፈተና ነበረን፣ ሎጂስቲክ ምናምን የሚባል ፈተና እና ያን ፈተና ለመፈተን ዛሬ ነበር የተባለው። ግን ፈተናው ፕሪንት አልተደረገም። ምን ችግር አለበት? ዲሲፕሊን ካለመሆን ነው። ፈተናው ፕሪንት ቢሆን ኑሮ አሁን እንፈተን ነበር እና በአጭር ጊዜ ውስጥ ፈተናችን ጨርስ ነበር እና ፈተናው አንድ ቀን ፈቀቅ ተደረገ። አሁን እኔ ራሴን እያመመኝ ነው። ከነገ ወዲያ የምንፈተነው ፈተና ደግሞ በጣም ከባድ ነው። ማለት በጣም ብዙ ፖርሽኖችን መያዝ አለብን፣ ማወቅ መቻል አለብን። መሸምደድ ብቻ ሳይሆን ማወቅ መቻል አለብን። ፈተናው ትንሽ ከበድ የማለት ቻንሱ ከፍተኛ ነው እና ፎከሳችንን ሰተን ካላነበብ ነው በጣም ከባድ ነው። አሁን ደግሞ እንደምታዩት ራሴን እያመመኝ ነው። ከሰዓት ጂም መግባት ይኖርብኛል። ሳምቲንግ ኢዝ ሃፕኒንግ። እንደዚህ ነበር ዛሬ በአድዋ ቀን አድዋችንን እየጻፍነው ነው። በአድዋ ቀን መነሳት ጀምረናል። ተስፋ ለመቁረጥን ተምሳሌት ከአድዋ እንማራለን። ስለ አድዋ ያለኝ አመለካከት ይሄ ነው እና ያው ፈተና ሰሞኑን ፋይናል እንጀምራለን። ፋይናል ፈተናችንን ነው። የዛሬ ሳምንት ደግሞ ፋይናል እንጨርሳለን። ኦልሞስት 4 ፈተናዎችን በአንድ ሳምንት ውስጥ እንወስዳለን ማለት ነው። ይህ ማለት ምንድን ነው? ምንን ያሳየናል ብለን በምናስብበት ሰዓት እኔ እንጃ በጣም አድጋሚ ነው። እንዴት ነው ሰው በአንድ ጊዜ ውስጥ 4 ፈተና ሊፈተን የሚችለው በአንድ ሳምንት ውስጥ? ፕላስ ደግሞ ማንበብ አለብህ። የምታነበው 4፣ 5፣ 6 ዩኒቶችን ነው። ያን ከፈራ አድርገን ነው የምናነበው። ዛሬ ሙዲ ጥሩ አይደለም። ፕላስ ደግሞ አሁን ራሴን እያመመኝ ነው። ጭንቅላቴ ዝም ብሎ ይሄዳል። መሀሉ ላይ እንዲህ የሆነ ነገር ይገባል። ኧረ በመድኃኒዓለም በሰላም ቢሆን ደስ ይለኛል፣ ግን በጣም እያመመኝ ነው። ፕላስ ደግሞ ውሃ የለኝም። ውሃ ላምጣ። ይኸውላችሁ ውሃ የምናወጣው በጣም ሩቅ ነው። ላሳያችሁ።
በዛ ውስጥ ሄደን በዚህ በኩል ሄደን ውሃ የምናመጣው በጣም ሩቅ ነው። እዚህ በኩል ሂደን ነው ውሃ የምናመጣው እና በጣም ነው የሚያደክመው አላችሁ። ይሄን ሁሉ ታልፎ ነው የሚማረው ትውልዱ። ይሄን ሁሉ አልፌ ነው ለእናንተ ቪዲዮ የምሰራው። ገብቷችኋል? ይሄን ሁሉ አልፌ እና ይበቃናል ለዛሬ እና ምን እየተፈጠረ ያለ ነገር ባይተው ሳልነግራችሁ። አይ ሳይክል ነዳሁት ከ2 ዓመት ነው ምናምን በኋላ ለመጀመሪያ ጊዜ እኔ ያለ ሳይክል ውስጥ ያለ ደስታ ግን የት ነው የሚገኘው? ነዳሁ ትንሽ አሁንም እጄ ብነዳው ሳይለቀኝ አይቀርም። ቅድም እኮ እያመመኝ ነበር፣ ስነዳበት ለቆኝ ነበር። አሁን ደግሞ እያመመኝ ነው፣ ስነዳበት ይለቀኛል ብዬ አስባለሁ። ፀጉሬ አድጓል መሰል መቆረጥ መቻል አለበት። ኧረ በስመ አብ ሲያስጠላ። እና እንደዚህ ነው። የትናንትና ቪዲዮ ጥራት የለውም መሰለኝ፣ ይሄኛው በጣም አሪፍ ይመስላል።